አንዱ የሰይጣን ድክመት ይላል ይህ አባት ክርስቶስ በልብህ ውስጥ መኖር አለመኖሩን አያውቅም ይላል። ነገር በጣም ነው የሚፈራን በክርስትና ህይወት። ተመልከቱ፣ ሰይጣን በጣም ነው የሚፈራው። ልባችን ውስጥ ክርስቶስ ይኑር አይኑር አያውቅም። እኔ በምን እንደምሸነፍና እንደምጣል አያውቅም። ዝም ብሎ አግበስብሶ የሆነ ነገር ያስቀምጣል። ከመሃል አንዱን ስስም ያንን እየተከታተለ ለካ በዚህ ነው የሚወድቀው ገሌ ብሎ ይሰራል። አያውቅም። ዙሪያውን ከመሽከርከር ውጪ ማለት ነው። ዲያብሎስ የሚውጠውን ፈልጎ በዙሪያችሁ ይዞራል እንደሚያገሳ አንበሳ ነው ያለው። እና ይህ አባት በደንብ አጥንቶታል። ሰይጣን ክርስቶስ በልብ ውስጥ መኖሩን አለመኖሩን አያውቅም። አንተ ነው የምታውቀው። ከዛ ምን ይላል? ስትቆጣና ስትበሳጭ ባየ ጊዜ ምን ስትል? ድሮ በጣም እንበሳጭና እንቆጣ ነበር። አሁን በፍልሰታስ አልረገብንም? ረግበናል እኮ አይደል? ጾሙ እኮ ያረግባል። ስጋ ደክሟል። ይሄ መቀጠል አለበት። ልጆቻችንን በሆነ ባልሆነ የምናሳቀቅ ሰዎች፣ ባገኘነው የምንማታ ሰዎች፣ ገና መጣ 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 የምንባል እላያቸው ላይ ሽንታቸውን እስከሚሸኑ ድረስ የምናስደነግጥ ሰዎች፣ በቃ ይሄን ማቆም አለብን። ይሄ አያንጽም ቤተሰብን። በባልና በሚስት መካከልም አለመግባባት ካለ በቃ አሁን መስከን አለብን። አያውቅም ግን አለ ስትቆጣ ስትበሳጭ ባየ ጊዜ ሰይጣን። አንተ ስትቆጣ አሁን ሰይጣን ነው የሚያስቆጣን ትላላችሁ አይደለም? ባሪያችን እሱ በጣም ፈሪ ነው አልኳችሁ። አይመጣም። እንዴት እንደሚመጣ ነው የሚነግረን አባ ቢልስ። ስትቆጣ ስትበሳጭ ባየ ጊዜ ወይም ስትጮህ ወይም ስትምል ገብርኤል ይጥፋኝ ማርያምን እያልክ ዝም ብለህ ማለት ነው። ባየህ ጊዜ ወይም በቁጣ ስትናገር ወይም ዋዛ ፈዛዛ ስትናገር ሲያይህ ያን ጊዜ አጅሬ ሰይጣን እግዚአብሔር ባንተ ዘንድ እንደሌለ ያውቃል አለ። በስመ አብ። ይሄማ አብሮት እግዚአብሔር የለም ማለት ነው። ከዛ በኋላስ ያንከባልልሃል። እንዲህ እየተቆጣ አጠገብ እግዚአብሔር ሊኖር አይችልማ። እንዲህ እየማልክ በውሸት በሐሰት እየማልክ እግዚአብሔር አጠገብ እንደሌለ ያውቃል። ይቀጥላል ይህ አባት እግዚአብሔር ባንተ ዘንድ እንደሌለ ያውቃል፣ የሚጠብቅ መልአክ ስላንተ ያዝናል ይላል። አጠገብ መልአኩ አለ። ለሰይጣን ፕሮፋይልን ሸጥከዋይ ሰይጣን እንዲያቅ ስላደረክ መልአኩ ያዝናል። በገዛ እጅ ገበናህን ትገልጣለህ ይላል። ማንነትህን እግዚአብሔር ካንተ ጋር ባይኖርም እንዳለ አድርጎ ሰይጣን እየፈራ አንተ ግን እየተቆጣ እየተበሳጭህ አካኪ ዘራፍ እያልክ ቤቱን በአንድ እግሩ እያቆምከው መልአኩ ያዝናል ይላል። በአንተ ነፃነት አይገባም። ዝም በል አይልህ። በጣም ያዝናል ይላል። ይቀጥላል። በጣም የሚገርም ነው። ያዝናል። ያን ጊዜ ሰይጣን የውጭውንና የውስጡን ሰውነትን ማዘዝ ይጀምራል። አያ እኔ ይቆጣጠራል። በቃ የሱስ ስራ እየሰራህለት ስለሆነ ማለት ነው። በጣም ነው የሚንከባከብ። እኔ እኮ ምኑንም አላውቀውም አይደል የምንለው ልጃችንን በጥፊ ያጠናግረው። በጣም የሚገርም እኮ ነው። የቀድሞዎቹ ኢትዮጵያውያን ልጅህን እንደተቆጣ አትምተው፣ በጣም ተቆጥታ አለንጋ ባነሳ ጊዜ መጀመሪያ መሬቱን ምተው ይላሉ። ንዴት እንዲበርድ አልሆነ ቦታ ላይ ልጅህን ስለምትመተው ይላሉ። እና እሱ ስራ ነው የምንሰራለት። ስለዚህ ሰይጣን ምን ይላል? ያን ጊዜ ሰይጣን የውጭውንና የውስጡን ሰውነትህን ያዛል፣ በልብ ውስጥ ክፉ ያሳስብሃል። አሁን ልብን መቆጣጠር ይጀምራል ማለት በውስጡ ውስጥ በልብ ውስጥ ክፉ ያሳስብሃል። ክፉ ያሳስብሃል፣ መብራት እንደሌለው ቤት ያደርግሃል። መብራት የሌለው ቤት አይጡም እባቡም ምኑም እንደፈለገ ነው የሚፈነጭም። አይጥ እንኳን ባቅሟ መብራት ስታደርጉ ልም ነው የምትለው አይደል? መብራት ከሌለው ማንም ነው የሚጫወትበት ቤት። መብራት እንደሌለው ቤት ያደርግሃልና በውስጥ ያለውን በሙሉ በርብሮ ይወስድብሃል። እግዚአብሔር ከዚህ ይሰውራል። ስለዚህ ለሰይጣን ፕሮፋይላችንን አንሽት። የሰበሰብነው እንዳንበትን ጸባያችንን እናስተካክልና በረከቱን እናጣጥም። ፈጣሪያችን በቸርነቱ ሰምቶ ከመጥፋት ያድነን።